የእስራኤልና የሐማስ ጦርነት ዘመናዊው ዓለም ካያቸው እጅግ ውስብስብ እና አውዳሚ ግጭቶች አንዱ ሆኖ ቀጥሏል። ከጥቅምት 7ቱ ጥቃት በኋላ የጀመረው ይህ ጦርነት አሁን ላይ ከጋዛ ሰርጥ አልፎ መላውን መካከለኛው ምስራቅ ወደ ከፋ ቀውስ እያመራው ይገኛል። ይህ ጦርነት ለምን ሊቆም አልቻለም? ቀጣዩስ ሁኔታ ምን ሊሆን ይችላል? የወቅቱ የጦርነት ሁኔታ። ጦርነቱ አሁን ላይ በሦስት ዋና ዋና ግንባሮች እየተካሄደ ይገኛል። የጋዛ ግንባር እስራኤል የሐማስን መዋቅር ሙሉ በሙሉ ለማጥፋት በሚል በጋዛ ውስጥ የምድርና የአየር ጥቃቷን ቀጥላለች። የሐማስ ቁልፍ መሪዎች መገደላቸው ቢነገርም የሐማስ ታጣቂዎች አሁንም በውስጥ ለውስጥ ዋሻዎች ውስጥ ሆነው ጥቃት መሰንዘራቸውን አላቆሙም። የሊባኖስ ግንባር ሂዝቦላህ ጦርነቱ ወደ ሰሜን እስራኤል ተስፋፍቷል። በሊባኖስ የሚገኘው ሂዝቦላህ ለሐማስ አጋርነቱን ለማሳየት በሚል እስራኤል ላይ ሚሳኤሎችን እየተኮሰ ሲሆን፣ እስራኤልም በበኩሏ በሊባኖስ ዋና ከተማ ቤይሩት ጭምር ከባድ የአየር ድብደባ እያካሄደች ነው። የኢራን ግንባር ኢራን ለሐማስ እና ለሂዝቦላህ ዋና ደጋፊ በመሆኗ ከእስራኤል ጋር ቀጥተኛ የሚሳኤል ልውውጥ ውስጥ ገብታለች። ይህም ሁኔታውን ቀጠናዊ ጦርነት አስነስቶል። የሰላም ድርድሩ ለምን አልተሳካም? የዓለም ሀገራት አሜሪካ፣ ግብፅ እና ኳታር ጦርነቱን ለማስቆም ደጋግመው ቢሞክሩም የሚከተሉት ነጥቦች እንቅፋት ሆነዋል። የታጋቾች ጉዳይ። ሐማስ ከእስራኤል ከጋዛ ሙሉ በሙሉ ካልወጣች ታጋቾችን አልለቅም ይላል። የኔታንያሁ አቋም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ሐማስን ሙሉ በሙሉ ሳላጠፋ ጦርነቱን አላቆምም በማለት ጽኑ አቋም ይዘዋል። የጋዛ ቀጣይ ዕጣ ፈንታ። ጦርነቱ ካበቃ በኋላ ጋዛን ማን ያስተዳድራል የሚለው ጥያቄ ላይ እስራኤል እና ዓለም አቀፉ ማህበረሰብ ስምምነት ላይ መድረስ አልቻሉም። አሰቃቂው ሰብአዊ ቀውስ። ከፖለቲካውና ከጦርነቱ በስተጀርባ ያለው የንጹሃን እልቂት እጅግ ዘግናኝ ነው። በ10 ሺዎች የሚቆጠሩ ፍልስጤማውያን ሕይወታቸውን አጥተዋል። አብዛኞቹ ሴቶች እና ሕፃናት ናቸው። ጋዛ ወደ ፍርስራሽነት ተቀይራለች። ሆስፒታሎች፣ ትምህርት ቤቶች እና መኖሪያ ቤቶች ወድመዋል። ረሃብ እና የበሽታ ስርጭት በሚሊዮን የሚቆጠሩ ሰዎችን ለሞት እያሰጋ ይገኛል። ለዓለም ያለው ተጽዕኖ። ይህ ጦርነት በመካከለኛው ምስራቅ ብቻ የተወሰነ አይደለም። የኢኮኖሚ ቀውስ። በቀይ ባህር በኩል የሚያልፉ የንግድ መርከቦች በጥቃት ምክንያት መስመራቸውን እየቀየሩ ነው። ይህም በዓለም ላይ የዕቃዎች ዋጋ እንዲጨምር አድርጓል። የኃይላት ፍጥጫ። አሜሪካ ለእስራኤል ጥበቃ ስታደርግ፣ ሩሲያ እና ቻይና ደግሞ የአሜሪካን ተጽዕኖ ለመቀነስ ጥረት እያደረጉ ነው። የእስራኤልና የሐማስ ጦርነት መቋጫው አሁንም በቅርብ አይታይም። ጦርነቱ በሰላም ንግግር ካልተፈታ መላውን ዓለም ወደማይፈለግ ቀውስ ውስጥ ሊከተው ይችላል። የዓለም መሪዎች ለንጹሃን ደህንነት ቅድሚያ ሰጥተው የተኩስ አቁም ስምምነት ላይ እንዲደርሱ ከፍተኛ ጫና እየተደረገባቸው ነው።